የሳውዝ ካሮላይን ሜዲካል ዩኒቨርሲቲ የባዮስታቲስቲክስ ፕሮፌሰር የሆኑት ፕሮፌሰር ሙልጌታ ገብረእግዚአብሔር በአሜሪካ የማህበረሰብ ጤና የ2025 ተሸላሚ ሆኑ። ፕሮፌሰር ሙልጌታ ሽልማቱ የተበረከተላቸው በትግራይ ህዝብ ላይ በነበረው ጄኖሳይዳዊ ጦርነት በጤና ዘርፉ የደረሰውን ውድመት በማውገዝና በመቃወም የዓለም አቀፍ ማህበረሰብ እንዲያውቀው ላደረጉት ጽኑ ትግል ነው። አብዱ ካህሳይ ተጨማሪ ይዟል። በአሜሪካ የሳውዝ ካሮላይን ሜዲካል ዩኒቨርሲቲ የባዮስታቲስቲክስ ፕሮፌሰር የሆኑት ዶክተር ሙልጌታ ገብረእግዚአብሔር በአሜሪካ የማህበረሰብ ጤና ማህበር የ2025 ተሸላሚ ሆነዋል። ሽልማቱ አሜሪካን ፐብሊክ ሄልዝ አሶሲዬሽን ቪክተርስ ሊደን ቤር 11 በሚል ስያሜ ይታወቃል። ሽልማቱ የተበረከተላቸው ፕሮፌሰር ሙልጌታ ገብረእግዚአብሔር በትግራይ ህዝብ ላይ ጄኖሳይዳዊ ወረራ ተከፍቶ በነበረበት ወቅት በተጋሩ ላይ ለተፈጸሙ ወንጀሎችና ሁሉም አይነት ጥሰቶችን በማውገዝና በማጋለጥ ላሳዩት ጽኑ ትግል የሰላም ሎሬት ተብለው ሽልማት አግኝተዋል። እውቅናም ተሰጥቷቸዋል። የጤና ባለሙያ የሆኑት ፕሮፌሰር ሙልጌታ ገብረእግዚአብሔር በጦርነቱ ምክንያት በጤና ዘርፍ የተፈጸመውን ውድመትና ዝርፊያ የዓለም አቀፍ ማህበረሰብ እንዲያውቀው ላደረጉት ጥረት የአሜሪካ ማህበረሰብ ጤና ማህበር እውቅና በመስጠት ነው ሽልማቱን ያበረከተላቸው። በትግራይ ህዝብ በጤና ተቋማትና በምግብ ዋስትና ላይ በጦርነቱ ወቅት ሆን ተብሎ እንዲወድሙ የተደረገበትን ጥቃት በጥናቶች ሲምፖዚየሞችና ሌሎች አማራጮችን በመጠቀም የዓለም አቀፉ ማህበረሰብ የውድመቱን ልክ በመጠኑም ቢሆን እንዲገነዘበው ከፍተኛ ጥረት በማድረጋቸው ፕሮፌሰር ሙልጌታ ጸረ ጦርነት የሰላም አባት ተብለው ለሽልማት በቅተዋል። በትግራይ ህዝብ ላይ የደረሰውን ውድመት፣ በትግራይ አሁንም ድረስ የቀጠለው ሰብአዊ ቀውስ፣ የጤና ተቋማት ውድመትና የመድኃኒት እጦት ከስምምነቱ በኋላም ቢሆን ያልተፈቱ መሰረታዊ የህዝብ ጥያቄዎችን ዓለም አቀፍ የጤና ባለሙያዎችና ተቋማት እንዲገነዘቡት የሚያስችል የምርምር ውጤቶችን አሳትመው ከማሰራጨት ባለፈ ፕሮፌሰር ሙልጌታ በአካል ተገኝተው መግለጫና ማብራሪያ እየሰጡ መጥተዋል። የአሜሪካ ማህበረሰብ ጤና ማህበር በየዓመቱ በሚያካሂደው ሽልማት ፕሮፌሰር ሙልጌታ 3 ሽልማቶችን ተጎናጽፈዋል። በጤና ዘርፍ ምርምር ከትግራይ ጋር የተያያዙ ጥናታቸውና ማህበረሰብ ተኮር ሽልማቶችን ጠራርገው ወስደዋል። የዘመናችን ሌላኛው ማርቲን ሉተር ኪንግም እየተባሉ ተወድሰዋል። የሳውዝ ካሮላይን ሜዲካል ዩኒቨርሲቲ የባዮስታቲስቲክስ ፕሮፌሰር የሆኑት ዶክተር ሙልጌታ ገብረእግዚአብሔር በ2013 በትግራይ ህዝብ ላይ ጄኖሳይዳዊ ወረራ ከታወጀበት ጊዜ ጀምሮ በትግራይ ህዝብ ላይ የተፈጸሙ የዘር ማጥፋትና የጦር ወንጀሎች፣ የሰብአዊነት ጥሰቶችና ጄኖሳይድ እንዳሳሰባቸውና ሞራላቸውን እንደነካቸው ይናገራሉ። የጤና ተቋማት፣ ትምህርት ቤቶች፣ የመስኖ እርሻ መሰረተ ልማት በእቅድ እንዲወድሙና እንዲዘረፉ የተደረገው ጤናው የተቃወሰ በሙሉ አቅሙ የማይታገል በወረርሽኝና በረሃብ የተጎሳቆለ ትግራዋይ ለመፍጠር የታሰበበት እንደሆነ ፕሮፌሰር ሙልጌታ ይናገራሉ። ይህ ጭካኔ የዘር ማጥፋት ወንጀል ማሳያ መሆኑንና ድርጊቱ አሁንም ድረስ መልኩን ቀይሮ እየተፈጸመ እንደሆነ በሳይንሳዊ መረጃዎች በጥናትና ምርምር እየደገፉ ፕሮፌሰር ሙልጌታ ዓለም እንዲያውቀው ብቻ ሳይሆን አቋም እንዲይዝም ጭምር አድርገዋል። አሁንም እየታገሉ ናቸው። ፕሮፌሰር ሙልጌታ ህዝባቸውንና ትግራይን ስለሚወዱ የህዝቡ ቁስል የሚያማቸው፣ የትግራይ መጎዳት የሚያንገበግባቸው፣ ለህዝባቸው ህልውናና ደህንነት ሲሉ በሙሉ አቅማቸው የሚታገሉ፣ ጦርነትን በማውገዝ ስለ ሰላም የሚሰሩ በመሆናቸው በዓለም አቀፍ መድረክ ሽልማት እየጎረፈላቸው ይገኛል። እሳቸውም ዛሬም ነገም ልክ እንደ ትላንቱ ባላቸው አቅም ሁሉ ለትግራይ ህዝብ ህልውናና እድገት እንዲሁም ለዘላቂ ሰላም ሳይታክቱ እንደሚሰሩ